የዘነጠው ሌባ የመስሪያ ቤት ሰራተኞችን ጠቅላላ ገንዘባቸውን ይዞት ሄደ። ታሪኩ የሆነው እንደዚህ ነው። እስከ መጨረሻው አብራችሁን ቆዩ። የምትሰራው የአንድ ትልቅ መስሪያ ቤት ነው። ታዲያ ምሳ ሰዓት ላይ ወደ ሊፍት ስትሄድ አንድ ዝንጥ ብሎ ሽክ ያለ ወጣት አጠገቧ ላይ ይቆማል። የኔም ቤት እዚህ መስሪያ ቤት ነው ወይ የምትሰሪው? አንድ ጉዳይ ፈልጌ ነው የመጣሁት፣ ትረጂኝ ትችያለሽ ወይ ብሎ ይጠይቃታል። እሷም በሐሳቡ ተስማማና እዛ መስሪያ ቤት እንደምትሰራና የሚፈልገው ነገር ካለ ልትረዳው ዝግጁ እንደሆነች ተናግሯለች። እዚህ ፎቅ ላይ የሰራተኞች ክበብ እንዳለ ሰምቼ ነው የመጣሁት እና የሆቴሉን ባለቤት ልታገናኘኝ ትችያለሽ ወይ ይላታል። አዎ ምንም ችግር የለውም ና አብረኸኝ ተከተል ትለውና ሊፍት ውስጥ ገብተው በሊፍቱ ወደ ቦታው ይሄዳሉ። እሱም ትልቅ የእርዳታ ድርጅት ውስጥ እንደሚሰራና እዚህ ዛሬ የመጣው የካፌውን ቦታ ለ3 ቀን ለመከራየትና ከውጭ የመጡ የእርዳታ ድርጅት አስተባባሪዎች ስልጠና እንዲያከናውኑበት በካፌው ላይም የ3 ቀን የምግብና የአዳራሽ ክራይ ፈልጎ እንደመጣና ከሰውየው ጋር እንድታገናኘው ፈልጎ ይመጣል። የሚገርመው እዚህ ጋር ነው። እነሱ እዛ ከሄዱ በኋላ የካፌው ባለቤት አልነበረም። በቃ የካፌው ባለቤት እስከሚመጣ አብረው ቁጭ ትላለች። በተቀመጡበት ሰዓት ጨዋታ ይጀምራሉ። እሱም በጣም ቀልጣፋ ሰው ነው። መልካም ትብብሯ ስላላት ጥሩ ባህሪ እየገለጸላት እየተጨዋወቱ በመሃል ላይ ስለሚሰራቸው የእርዳታ ድርጅቶች ውስጥ አንድ ትልቅ ተስፋ የሚባል ድርጅት ከውጪ ብዙ ነገሮችን እያመጣ እዚህ ልጆችን እንደሚረዳ እንዲሁም ለመስሪያ ቤት ሰዎች ከውጪ እጅግ በጣም ብዙ የምግብ ዘይቶችን እንደሚያቀርብና ለሰራተኞቹ በርካሽ ዋጋ እንደሚሰጥ እነሱም ሸጠው ብሩን ለድርጅቱ ገቢ እንደሚያደርጉ ይነግራታል። ታዲያ የተሸወደችው እዚህ ጋር ነው። እያንዳንዱ 5 ሊትር ዘይት በ700 ብር ነው የሚሸጥልን። እንቺም ከፈለግሽ ለዚህ ለመልካም ትብብርሽ ላመጣልሽ እችላለሁ ይላታል። ልጅት እዚህ ጋር ትደነግጣለች። እንዴት በዚህ ሰዓት እሳት በሆነ ኑሮ በ700 ብር ዘይት አገኛለሁ ብላ በሐሳቡ ትስማማና እሺ ለኔ 1 ካርቶን ታመጣልኛለህ ትለዋለች። እሱ ምንም ችግር የለም በእኔ ስም ስለማመጣው ከአንቺም አልፎ ጓደኞችሽም ከፈለጉ ንገሪያቸውና እኔ ይዤላችሁ አሁኑኑ እመጣለሁ ይላታል። በዚህ የተስማማች እህት ጓደኞቿን ሁላ ትሰበስባለች። ለእያንዳንዱ 4 ሺህ ብር ሰብስቦ ከሁሉም ጠርቀምቀም አድርጎ ብር ይቀበላል። የሆቴሉን ባለቤት ይመጣና ከሆቴሉ ጋር ስላለው ነገር ይስማማሉ። ውል እንደሚፈራረሙ ለ3 ቀን የምግብና የአዳራሽ ስብሰባ እንደሚስማሙ ይነግሯል። እሱም ዘይት ከፈለገ ብሎ ሲጠይቀው በመጀመሪያ 1000 ብር ቀድ ልስጥህ፣ ሲመጣ ቀሪውን እከፍላለሁ ይለዋል። እዚህም ይስማማሉ። ሁሉም የተስማሙት ብራቸውን አዋተው ለሱ ይሰጡታል። እሱም ታዲያ እንዲታመን ከናንተ መሃል አንድ ሰው መድቡና ዘይቱን አብረን በመኪና ይዘነው እንመጣለን ይለዋል። የሆቴሉ አስተናጋጅ አብሮት እንደሄድ ይወሰንና ከቤት ይወጣሉ። ታዲያ ሰዓታት እየቆዩ ሲሄዱ ልጁ አልመጣም። ልጁ ጋር ሲደወል ነገሩ ይፈነዳል። የእርዳታ ድርጅት እሰራለሁ ያለው ሰውዬ ቀጥታ ወደ ባንክ ነበር ያመራው። ይህም ባንክ ወደ ድርጅቱ አካውንት ማስገባት ስላለብኝ መኪናውን አቁመን ና ሄደን ባንክ እናስገባ ይለዋል። በሚገርም ሁኔታ መኪናውን ካቆመ በኋላ ልጁንም ከውጭናው እራቅ ያለ ቦታ ከወሰደ በኋላ ልጁንም አንድ ቦታ እንዲቆም አድርጎት እሱ ወደ ባንክ ይገባል። ቢጠበቅ የውሃ ሽታ ሆኖ ይቀራል። የአስተናጋጅ አካባቢው ላይ ሲያጣው ሮጦ መኪና ወደ አቆመበት ቦታ ላይ ሲሄድ መኪናው ላይም ልጁ የለም። ውድ ቤተሰቦቼ ባካችሁ በለበሰ መኪና ባለው ሰው ሌብነት ብሷልና ራሳችሁን እንዲሁም ቤተሰባችሁን ጠብቁ። ይህ ወሬ በነጠላ ነው። መልካም ቀን